ሰበር ዜና የተፈራው ደርሷል። አሜሪካ የመካከለኛው ምስራቅ ጦርነት ተቀላቅላለች። በየሰዓቱ የሚለቀቁትን መረጃዎች ለማግኘት የዩቲዩብ ቻናላችን ሰብስክራይብ ያድርጉ። ወዲያው የምንለቃቸው መረጃዎች በቶሎ ይደርሳችኋል። ወደ መረጃው ልውሰዳችሁ። አሜሪካ ግዙፍ ፈንጂ ጣይ አውሮፕላኖችን በሌሊት ጥላለች። ጦርነቱ በ9ኛው ቀን ጭኖ ሲጓዝ የነበረውን አውሮፕላን ፈንጂዎቹ መጣሉ ተሰምቷል። የኢራን ሚስጥራዊ የኒውክሌር ጣቢያዎችንም አውድሟል። ከዚህም ጋር ተያይዞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የተሳካ ድል ነበር ሲሉ ተናግረዋል። ታዲያ ተጠባቂው የአያቶላ ውሳኔስ ምንድነው? የመጀመሪያው ፈጣንና ወሳኝ ውሳኔ መወሰን ነው። ሁለተኛው ዝም ብሎ አልፎ የበቀል ቅባት መጠቀም። ሶስተኛው ውሳኔውን አሚን ብሎ መቀበል ነው። የትኛውን የተሻለ እንደሆነ ባይታወቅም ሶስተኛውን ከተጠቀመች ኢራን ከፍተኛ ውዝግብ ውስጥ ትገባለች ተብሏል። ቢቢሲ እንዳሰፈረው የብሔራዊ የኢራን አሜሪካውያን ምክር ቤት ፕሬዝዳንት ጀማል አብዲ አሜሪካ በኢራን ላይ የሰነዘረችው ጥቃት ትራምፕ አሜሪካ ትቅደም በሚል መፈክር በውጭ ጦርነት ውስጥ ጣልቃ ከመግባት እቆጠባለሁ በማለት የገቡትን ቃል ኪዳን ሐሰት መሆኑን ያሳያል ብሏል። ከቴህራን ጋር በዲፕሎማሲያዊ መንገድ መነጋገርን የሚደግፈው ድርጅታቸው መሪ የሆኑት አብዲ ሲናገሩ በአንድ በኩል ብዙዎቻችን በዶናልድ ትራምፕ እንደተከታተልን እንሰማናል። ከመጀመሪያው የስልጣን ዘመናት ጀምሮ ዝንባሌያቸው ምን እንደሆነ ማወቅ ነበረብን እና እሳቸውን ለመገደብ መሞከር ነበረብን። ነገር ግን ከዚህ በላይ ምን ማድረግ እንችል እንደነበር አላውቅም ብለዋል። አሁን እሳቸው ድራማዊ ግጭት ቀስቃሽ እርምጃ ወስደዋል። ኢራን ምላሽ ከሰጠች ምን ሊፈጠር እንደሚችል የተረዱም አይመስለኝም። ለዚህ እቅድ ያላቸው አይመስለኝም ብለዋል። ይህ ነገር ለእሳቸውም ሆነ ለሀገሪቱ ትልቅ ዋጋ ሳያስከፍል እንዴት ልንቆጣጠረው ይገባል የሚል ግምት ውስጥ እንዳስገቡ አላውቅም። አሁን ጠጠሩን ጥለዋል። እናም ኢራናውያን ምን እንደሚያደርጉ ለማየት እየጠበቁ ነው ሲሉ አብዲ ተናግረዋል። ታዲያ ከዚህም ጋር ተያይዞ የአሜሪካው ፕሬዝዳንት ለ3 ደቂቃ ብቻ የቆየ አጭር ንግግር ለአሜሪካ ሕዝብ አድርጓል። ከንግግራቸው የተወሰዱ ዋና ዋና ነጥቦች ምንድናቸው? ትራምፕ ጥቃቶቹ ድንቅ ወታደራዊ ስኬት ሲሉ የገለጿቸው ሲሆን የኢራን የኒውክሌር ተቋማት ሙሉ በሙሉ መውደማቸው ተነግሯል። ኢራን አሁን ሰላም መፍጠር አለባት። ይህንን ካላደረጉ ግን ወደፊት የሚሰነዘሩትን ጥቃቶች እጅግ የከፋና በጣም ቀላል ይሆናሉ ብሏል። ብዙ ኢላማዎች ቀርተዋል። ሰላም በፍጥነት ካልመጣ እነዚያም ሌሎች ኢላማዎች በትክክለኛነትና በፍጥነት በብቃት እንመታቸዋለን ሲሉ አክሏል። ይህ ሊቀጥል አይችልም ያሉት ትራምፕ ወይ ሰላም ይኖራል አለበለዚያም ላለፉት 8 ቀናት ካየነው እጅግ የከፋ ታላቅ አሳዛኝ ክስተት በኢራን ላይ ይደርሳል ብሏል። እስራኤል በንግግራቸው ውስጥ ትልቅ ቦታ የነበራት ሲሆን ትራምፕ የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን አመስግነውና እንኳን ደስ አለት ብለዋል። አሜሪካና እስራኤል እንደ አንድ ቡድን ሆነው መስራታቸውን እናም ይህን አስከፊ ስጋት ከእስራኤል ጋር ለማጥፋት ብዙ ርቀት መጓዛቸውን አክሏል። ትራምፕ አሜሪካ በውጭ ሀገራት ከምታደርገው ወታደራዊ ጣልቃ ገብነት እንደምትቆጠብ ቃል ቢገቡም ይህንን ጥቃት በመጀመሪያው ስልጣን ዘመናቸው ከተገደለው የኢራን ጀነራል ቃሲም ሱሌይማን ግድያ ጋር በተመሳሳይ መልኩ አቅርበውታል።